ኤርትራ ነፃ ሀገር ነች። ኤርትራ የነበረውን የኮሎኒያል ባውንድሪ ይዛ ወሰን ይዛ ነፃነቷን አውጃለች። ይህንንም ነፃነት ደግሞ መንግስት አጽድቆታል። የነበረውን ኮሎኒያል ባውንድሪ ይዛ አይደለም ነፃ የሆነችው ኤርትራ በነበረችበት ጊዜ ማለት መጨረሻ ላይ ለምሳሌ ኤርትራ ወደ አገርነት ለመቀየር በምትሄድበት ሂደት ውስጥ አሰብ የት ጋር ነበረ የሚል ጥያቄ የሚጠይቁ ሰዎች አሉ። በኤርትራ ስር ነበረ ወይ? እና የቅኝ ግዛት ውሎች የሚሉት ሲገነጠሉ የነበራቸውን ግዛት ብቻ ይዘው ይሄዳሉ የሚል ሆኖ ሳለ የኢትዮጵያ የባህር መውጫም አንድ ላይ ተደርቦ ተሰጥቷታል የሚል ክርክርም አለ አብሮ። ለዛ ኤርትራ በእንግሊዞችም ጊዜ በጣሊያኖችም ጊዜ ከዛም በኋላ መጨረሻ ላይ በደርግ ወቅት እዛው ነበር። አሰብ ከኤርትራ ውስጥ ነው። አሰብ በመጨረሻው ጊዜ ራስ ገዝ ሆኖ አልነበረም ወይ? አሰብ ራስ ገዝ ማለት እኮ ኤርትራ ውስጥ ነው ራስ ገዝ ነው። ከኤርትራ ጋር እንዴት አድርጎ ኤርትራ አስተዳደር ውስጥ ነው ራስ ገዝ ሆኖ እንጂ ኤርትራ አሰብ ሁልጊዜም ግን ኢትዮጵያ ከዚህ በኋላ ኢትዮጵያ የምትባል ሀገር በምንም ጊዜዋ የራሷ የባህር በር እንዲኖራት የመሆን ተስፋ የሌላት ሀገር ናት ማለት ነው። የላት። አዎ። እሺ፣ ይሄ ምናልባት ጊዜ ቢኖረን ነው ምንድነው ልከራከር ምናልባት ኤርትራውያን ከኢትዮጵያ ጋራ በፌዴሬሽን እንዋሃድ ብለው ከወሰኑ የኤርትራ ሕዝብ ከፈቀደ በዛ ጊዜ ኤርትራ የኢትዮጵያ በፌዴሬሽን ሆነ የዛ ጊዜ ባህር በር ይኖራል። የኢትዮጵያ ብሔራዊ ጥቅምስ የኢትዮጵያ የነበረ መሬት ኢትዮጵያውያን ብዙ ክርክር የሚያቀርቡበትን መሬት እንደገና አንስተው መጠየቅ የሚችሉበት አለ። መጠየቅ የሚቻልበት መድረክ አለ። መድረኩ ምንድነው? የላንድ ሎክድ የሆኑ አገሮች የባህር በር የሌላቸው ብዙ አገሮች ከዩናይትድ ኔሽንስ ያበረታታል። ከጎረቤት ካላቸው ባህር ካላቸው ጋራ እንዲወያዩና የባህር በር እንዲኖራቸው የተባበሩት መንግስታት ያበረታታል። ነገር ግን ማበረታታት ውጭ ግን በህግ አይደለም የሚያደርገው። ነገር ግን ሁለቱ አገሮች እንዲስማሙና ያ ላንድ ሎክ የሆነው ባህር በር የሌለው የባህር በር እንዲኖረው የዩናይትድ ኔሽንስ ያበረታታል። ህግ አለ፣ ያበረታታል። እሱን ያደርጋል። ነገር ግን ያን ሁለቱ ካልተግባቡ ምንም ማድረግ አይቻልም።